ስለ ምስራቅ አርሲው ግድያ ዝም አንልም የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የሚዲያ ዘመቻ መጀመሩ ተገለጸ። ወደ ጉዳዩ ከመግባቴ በፊት ሁላችሁም ኦርቶዶክሳውያንና ሰብአዊነት የሚሰማችሁ ኢትዮጵያውያን አካውንቴ ስለተመታ መለቃቸው ቪዲዮዎች እየታዩልኝ አይደለምና ሁላችሁም 15 ጊዜ ኮፒ ሊንክ እንድታደርጉልኝ በፈጣሪ ስም እጠይቃለሁ። ወደ ጉዳዩ ስመለስ በቅርቡ በምስራቅ አርሲ በኦርቶዶክስ አማኞች ዘንድ የተፈጸመውን ጭፍጨፋ አስመልክቶ ትልቅ የተባለ ዓለም አቀፍ የሚዲያ ዘመቻ እንደተጀመረ ተገለጸ። የኢትዮጵያ ኦርቶዶክስ እምነት ተከታዮች በጀመሩት ዓለም አቀፍ ሚዲያ በመላው ኢትዮጵያ ኦርቶዶክስ አማኞች ዘንድ የሚፈጸመውን ማዋከብና ግድያ በአስቸኳይ እንዲቆም ጠይቋል። ዘመቻውን በትዊተር በፌስቡክና በተለያዩ ማህበራዊ ሚዲያ ገጾች ላይ ስለ ምስራቅ አርሲ ዝም አንልም የሚሉ መልእክቶች እየተሰራጩ ይገኛሉ። እናም የምስራቅ አርሲ ምዕመናንና አባቶች ላይ የሚፈጸመው ግድያ እንዲቆም እንጠይቃለን። እናንተም ኮሜንት ላይ ስለ ምስራቅ አርሲ ዝም አንልም እያላችሁ ድምጽ በመሆንና ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሚመለከተው አካል እንዲደርስ አቅም ስጡት። ወቅታዊ ዓለም አቀፋዊና ትኩስ መረጃዎችን ለማግኘት የቤተሰባችን አባል ይሁኑ።